አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሁሉድና የሁዳ ዩቲዩብ ተከታታዮች ሁላችሁም እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ ደህና ነኝ። እናንተ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው ማሻአላህ። በሉ ቤቴን በቡልኬት አስጀምሬያለሁ። ኢንሻአላህ የሰላም የፍቅር የሳቄ ስድላቅ ነው የሚባለው መሀመድ ማሻአላህ። ይሄው እንግዲህ ጅምሩ ይሄን ይመስላል ማለት ነው። ጅምሩ ይሄን ይመስላል እንደዚህ ይሄ ሳልሆኑ ነው እኮ ይሄ ሳልሆኑ ነው። ያ ጅምር ነው ሁሉም፣ ግን አብዛኛው ስራ አልቋል ማለት ነው። ኢንሻአላህ ይሄኛ ሌላ ክፍል ነው። ይሄ ሌላ ክፍል ነው። የመስኮት ነው። ይሄን ይመስላል። እቺ ደግሞ ሻወር ቤት ነች ማለት ነው። ያው ለእናንተ ብዙም ሊያስታውቅ ይችላል እና ውዶችዬ በርቱ በርቱ በርቱ፣ ልፋታችሁን ጥሩ ቦታ ላይ አድርጉ ለማለት እወዳለሁኝ ውዶችዬ። ይሄን ይመስላል የቡልኬት ቤት ኢንሻአላህ። ወላሂ ላዚም አሁን ላይ ማለት ጭቃ ቤት ከመስራት ይልቅ አሁን ላይ ብሎኬት ቤት ይሻላል። አንጀትን አስሮ ብሎኬት ቤት መስራት ይቻላል። ምክንያቱም ወጩ ከዛ የተናነሰ አይደለም። ጭቃ ግን በስመ ጭቃና እንጨት ብዙ ነገሮችን ወስደል። አሁን ላይ በጣም በጣም ውድ ነው የጭቃ ቤት ማለት ነው። ጭቃ ሲቦካ ብዙ ነገር አለ። ሲሚንቶ ነው ግን፣ ስለዚህ ብሎኬቱ የተሻለ ነው ማለት ነው። አሁን የጊዜያዊ መኖሪያ ቤት እዛ አለ፣ ተከራዮች አሉ። እና ለማንኛውም ይሄ ጅምር ቤት ነው ለማለት እወዳለሁ። በርቱ ውዶችዬ፣ ጠንከር በሉ። ያው አጠቃላይ እንደዚህ ይመስላል ማለት ነው። እንደዚህ ማሻአላህ በሉ፣ ማሻአላህ በሉ ማለት ነው። አንተን ነው የሚፈልጉት የስራ ሰው። የምሬን ነው የምርቤና ይሄን ይመስላል ማለት ነው። ጉሎ ማሻአላህ የሚያቀለ ሰው ኧረ ተው ያና ይመልሰኛል። አሁን መብራታችን ተቆረጠብን እናትዬ፣ ጨለማ ነው ያለነው። እስኪ